ግንባርሽ ላይ የፀጉር መሸሽ አጋጥሞሻል ወይስ ደግሞ ቆንጆና ጤናማ ቤቢ ሄር እንዲበቅልልሽ ትፈልጊያለሽ? እንግዲያውስ በትክክለኛው ቦታ ላይ ነሽ። ዛሬ ግንባርሽን በአጭር ጊዜ ውስጥ አዲስ ፀጉር የሚበቅልበትን በሳይንስ የተረጋገጠ እና በሙከራ የተሳካ ሲስተም በአጭሩ አሳይሻለሁ። ይህ ሲስተም ዝም ብሎ የሰማሹ ወሬ ሳይሆን እያንዳንዱ ደረጃ የሌላው መሰረት የሆነ ለውጥ ሂደት ነው። ልክ ቤት ሲሰራ በመጀመሪያ መሰረት ተጥሎ ከዚያም ግድግዳ ወጥቶ በመጨረሻም ጣሪያው እንደሚለብሰው ሁሉ እኛም ፀጉርሽን ለማሳደግ መሰረታዊ የሆነ እርምጃዎች በቅድመ ተከተል እንከተላለን። በመጀመሪያም የደም ዝውውር በማነቃቃት ፀጉርሽ እድገት እናስጀምራለን። ሂደቱም በዳር መሮ መንገዱን እንከፍትነታለን። በሮዝመሪ ደግሞ ሴሎችን እናነቃቃለን። ከዛም በሽንኩርት ውሃ ደግሞ ፀጉራችንን እናጠነክረዋለን። አንዱ ደረጃ ያለ ሌላው ደረጃ ውጤታማ ስለማይሆን ሁሉም በጥንቃቄ መተግበር ያስፈልጋል። በመጀመሪያም ደረጃ የቤቢ ሄር ጠላት የሆነውን የደም ዝውውር ጥረት ማስተካከል ነው። ፀጉርሽ ልክ እንደ አነስተኛ ፋብሪካ ነው። ይህ ፋብሪካ ደግሞ ጥሬ ዕቃ ካላገኘ ምርት ማቆም አይቀርም። እዚህ ጋር ጥሬ ዕቃው የምንለው የፀጉር እድገት ወሳኝ የሆኑትን የደም ኦክሲጅኖች ነው። ግንባርሽ በኃይል ወይም ስታስዢው በዚህ አካባቢ ያሉትን እጅግ ጥቃቅን ደም ስሮችን ትዘጋጇለሽ። ደም ስሮች ሲጨመቁ ደግሞ ለፀጉር ዘለላዎች የሚደርሰው ምግብ ይቋረጣል። ይህ በትክክለኛው ልክ ውሃ መጠጫ ቱቦን በእግርሽ ረግጠሹ ውሃው ስለማይፈስ አትክልቱ ይደርቃል ወይም ፀጉርሽ ስር እንዲሁ ይረግፋል ማለት ነው። ይህ የተዘጋ የደም ስር መልሶ ለመክፈት እና ደሙ በነፃነት እንዲዘዋወር ለማድረግ ኢንቨርስ ዘዴ እንጠቀማለን። ይህ ዘዴ የስበት ኃይል ለፀጉር እድገት እንድንጠቀም ይረዳናል። አጠቃቀሙ ጭንቅላትሽን ወደ ታች ዝቅ አድርገሽ ግንባርሽን በቀስታ ለ5 ደቂቃ ያህል ማሳጅ ታደርጊዋለሽ። በዚህ ጊዜ ደግሞ በከፍተኛ ፍጥነት ወደ ግንባርሽ ወደ ራስ ቅልሽ በመፍሰስ የደረቀውን ስራ አቁሞ የነበረውን የፀጉር ደም ዝውውር ህይወት ይዘራበታል። ደም ማግኘት ብቻውን የመጨረሻ ግብ አይደለም። ፋብሪካው ጥሬ ዕቃ ቢኖረው ማሽኖች ስራ እንዲጀምሩ የሚቀሰቅስና ትዕዛዝ የሚሰጥ መልእክተኛ ያስፈልጓል። ይህ መልእክተኛ የምናገኘው በተፈጥሯዊ ስጦታ በሆነው በሮዝመሪ ውስጥ ነው። ሮዝመሪ ለፀጉር እድገት እጅግ አስገራሚ የሆነው ካርኖሲክ አሲድ የተባለውን ንጥረ ነገር በውስጡ ይዟል። ይህ ንጥረ ነገር በቆዳችን ውስጥ ያለውን የነርቭ ሴላችንን በመጠገን የደም ዝውውር የማነቃቃት ታምራዊ አቅም አለው። የሮዝመሪ ቅጠል አፍልተሽ በየቀኑ ግንባርሽ ላይ ስትጠቀሚው ቆዳሽ ላይ ያሉትን አዲስ ፀጉር እንዳይበቅል እንቅፋት የሆኑትን የሞቱ ሴሎችን በማስወገድ መንገድ ይከፍታል። ይህ ሂደት ልክ አሮጌ ግድግዳ ላይ ያሉትን ቀለም ለአዲስ ቀለም ለመቀባት እንደሚዘጋጅ ነው። ሮዝመሪም የራስ ቆዳሽን በጥልቀት በማጽዳት ማነቃቃት አዲስና ጤናማ የፀጉር እድገት ምቹ መሰረት ይሰጣል። ሮዝመሪም ወደ ቆዳሽ ጥልቅ ክፍል ዘልቆ እንዲገባና ፈጣን ለውጥ እንዲያመጣ አንድ አቋራጭ መንገድ መክፈት አለብን። ይህ መንገድ የምንፈጥረው በዳር መሮ በተባለ ጥቃቅን መርፌዎች ባሉት መሳሪያ ነው። ይህ መሳሪያ በሳምንት አንዴ ሳትጫኑት ግንባርሽ ላይ ስታንከባልዩ በአይን የማይታዩ ጥቃቅን ቀዳዳዎች ይፈጥራል። ሰውነትሽ እነዚህን ቀዳዳዎች እንደ ቁስል በመቁጠር እነርሱን ለመጠገን ለመድፈን ሲል ኮላጂን የተባለውን የፀጉር ቆዳ ጥንካሬ ወሳኝ የሆነውን ፕሮቲን በከፍተኛ ሁኔታ ወደ ግንባርሽ ይልካል። ይህ ሂደት ልክ እንደ እርሻ መሬት ነው። ገበሬው ዘር ከመዝራቱ በፊት አፈሩን በቂ አፈር እንዲያገኝ በውስጡ ያለውን ንጥረ ነገር እንዲነቃቃ መሬቱን በደንብ ይቆፍረዋል፣ ያገላብጠዋል። መሬቱ ካልተቆፈረ ግን ዘሩ ታፍኖ ይቀራል። የፀጉርሽም ቆዳ ልክ እንደዚህ ሲሆን ሮዝመሪውን ከመጠቀምሽ በፊት ቆዳሽን በዚህ መንገድ ማዘጋጀት ይኖርብሻል። ዳር መሮ ከተጠቀምሽ በኋላ የሮዝመሪ ውሃ ስትጠቀሚ ንጥረ ነገሩ በቀጥታ ወደ ፀጉርሽ ስር ዘልቆ በመግባት የተሻለ ውጤት ይሰጣሻል። በቀላሉ የበቀለውንና ለጋ የሆነውን ቤቢ ሄር ሳይሰበር እንዲጠነክር እንደ ሲሚንቶም የሚያገለግለንን ንጥረ ነገር ያስፈልጓል። ይህ ደግሞ ሽንኩርት ውሃ ነው። ፀጉርሽ የሚሰራው ኬራቲን ከተባለ ፕሮቲን ሲሆን ሽንኩርቱ ውስጥ ያለውን ሰልፈር ደግሞ ዋነኛ ወሳኝ ጥሬ ዕቃ ነው። የሽንኩርት ውሃ ግንባርሽ ላይ ስትጠቀሚ ፀጉርሽ ከባዶ ተነስቶ እንዲበቅል ብቻ ሳይሆን እንደ ብረት የጠነከረ በቀላሉ የማይሰበር እንዲሆን ያደርጓል። ሽንኩርት ውስጥ ያለውን ንጥረ ነገር
ቆዳሽ ላይ የሚፈጠሩትን ባክቴሪያዎች የማጥፋት ከፍተኛ አቅም አላቸው። ሽንኩርት ሽታው ለማጥፋት ደግሞ ፀጉርሽን ከታጠብሽ በኋላ የቡና ውሃ መለቅለጥ ትችያለሽ። ቡናው ሽታውን ሙሉ በሙሉ በማጥፋት የፀጉርሽን ተጨማሪ እንዲያንጸባርቅ ያደርገዋል። ብዙዎቻችን ግንባራችን ሲሸሽ የቀረችውን ፀጉር በጄል ግንባራችን ላይ ለጥፈን ለመደበቅ እንሞክራለን። ይህ ግን ጄል ግንባራችን ላይ ሲደርቅ ልክ እንደ ፕላስቲክ ለጥፎ አየር ወደ ውስጥ እንዳይገባ ስለሚከላከል ፀጉሩን ያጠፋዋል። አየር ካልገባበት ደግሞ ፀጉርሽ ሊያድግ አይችልም። በጄል ፋንታ ተፈጥሯዊ የሆነውን እሬት ተጠቀሚ። እሬት ፀጉርሽን ሳያፍን ቅርጽ እንድትሰጪው ይረዳሻል። በዚህ ላይ እሬት ውስጥ ያሉትን ኢንዛይሞች የሞቱ ሴሎችን በማስወገድ አዲስ ቤቢ ሄር ያለምንም እንቅፋት እንዲበቅል መንገድ ይጠርጋል። በዚህ ጊዜ ሰሌዳ ተጠቀሙ። በየቀኑ ኢንቨርስ ዘዴ ማሳጅ እና ሮዝመሪ ውሃ፣ በየሳምንቱ 1 ቀን ዳርመሮ፣ በሳምንት 2 ቀን የሽንኩርት ውሃ። እነዚህን ተግባራት በጥንቃቄ ጠብቀሽ ስታከናውኚ በጥቂት ሳምንታት ውስጥ ግንባርሽ ላይ አዲስና ጤናማ ፀጉር ማየት ትጀምሪያለሽ። ጠቃሚ ውበት ምክሮች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።